ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም የቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ ብያለሁ። እንግዲህ ሰሞኑን በለቀኩት ቪዲዮ ላይ ብዙ ኮሜንቶች መጥተዋል። በውስጥ መስመርም ብዙ ሰዎች ጽፈውልኛል። አመሰግናለሁ ለኮሜንቶቹ። በመቀጠል ጠቅላላ አድርጌ ባንድ አድርጌ ለመመለስ ሞክራለሁ። እንግዲህ ከሶስቱ የትኛው ሸሪዓ የተሻለ ነው ብላችሁ ለጠየቃችሁኝ ጥያቄ እንደምትኖሩበት ቦታና ሁኔታ ይወስነዋል። ለምሳሌ ኤስቲሲ ሸሪዓ በየገጠሩ የትም ቦታ ዳታ ሊሰራላችሁ ይችላል። ሞባይል እና የዘይን ሸሪዓ ራቅ አለ ቦታ ላይ ከሄዳችሁ ወይም ደግሞ እንደዚህ ወጣ ገባ ቦታ ላይ ሸበካ ላይ ስብ ስለሚችል በዛ በኩል ልትቸገሩ ትችላላችሁ። ምርጫችሁ ኤስቲሲ ነው ማለት ነው። አይ እኛ ሞባይልም ዘይን የሚሰራበት ቦታ ነው የምንኖረው ብላችሁ የምታስቡ ካላችሁ ወይም ወደ ከተማ ጠጋ ያላችሁ ካላችሁ ገጠር ላይ በደው ላይ ካልሆናችሁ ሞባይል እና ዘይንን ምርጫችሁ ብታደርጉ የተሻለ ነው ብዬ አምናለሁ። አንደኛ ኤስቲሲ ቶሎ የመቆረጥ ባህሪ ያለው፣ ምክንያቱም ሁላችንም ይቃማልን ማለት ስላላደለ ከሱቅ እየገዛን ስለሆነ የምንጠቀመው በየሳምንቱ በየወሩ እየተቆረጠ ሌላ እዳ እንትን ከማለት የሞባይልና የዘይን ሸሪዓ የተሻለ ሆኖ ስላገኘሁት ስፔሻሊ ሞባይል ተጠቃሚ ብትሆኑ በኤስቲሲ ስትጠቀሙ የነበራችሁትን ሁሉ አጠቃሎ የያዘ ዳታ ፓኬጅ ስላለ የሞባይል ሸሪዓ ምርጫችሁ ብታደርጉ ብዬ እመክራለሁ። 1000 የኢትዮጵያ መደዋወያ ያለው የአየር ሰዓት ያለው 30 ጂቢ ሶሻል ዳታ 30 ጂቢ ሎካል ዳታ የሚያስጠቅም የሆነ ፓኬጅ ይዞላችሁ መጥቷል። ምን ይሄ ብቻ ሌላም በ120 ሪያልም ደግሞ 50 ጂቢ ሎካል ዳታ 50 ጂቢ ሶሻል ሚዲያ እንዲሁም ደግሞ 1500 የኢትዮጵያ የአየር ሰዓት የሚያስጠቅም ፓኬጅም አለው። እንግዲህ እንዳቅማችሁ መጠን እንደምንም ተቸግራችሁ የ100 ሪያል በወር ብትሞሉ ለወር የሚቆይ ነው ማለት ነው። የ100 መሙላት ካልቻላችሁ ደግሞ የ60 የ69 እንዲሁም የ15 በአፕሊኬሽን መልክ የሚሰሩ እንትኖች አሉ፣ ሞባይል የሚሸበኩ ማለት ነው። በየሰዓቱ አፕዴት ስለሚሆኑ እነሱን ተከታትሎ መጠቀም በጣም ከባድ ነው። ነገር ግን እኔ በዚህ በሚዲያው የመጣሁት የቪፒኤን ችግሮችን በከፊልም ቢሆን ለመቅረፍ እና አዳዲስ የሚወርዱ ኖቲፊኬሽኖችን ወደ እናንተ እያመጣሁ ተጠቃሚ እንድትሆኑ ማድረግ ነው። አሁን ለዛሬ ይዤላችሁ የመጣሁት በ100 ሪያል ሞባይል እንዴት መመጀን እንዳለባችሁ የኢትዮጵያ ምጃን 1000 እንዴት ማግኘት እንደምትችሉና 30 ጂቢ እንደተጠቃሚ 30 ጂቢ ደግሞ ሶሻል ዳታ እንደተጠቃሚ እንደምትሆኑበት ነው። ከላይ ሜሴጅ ቤት ትገቡና ከላይ ስክሪን ላይ እንደምታዩት 1100 ብላችሁ ትጽፋላችሁ። ከላይ ከታች ደግሞ 1996 ብላችሁ ከጻፋችሁ የ100 ሪያል ካርድ ሞልታችሁ 100 ሪያሉን ይወስድና እንደነገርኳችሁ 1000 የኢትዮጵያ ሙካለማ 30 ጂቢ ሎካል ዳታ 30 ጂቢ ሶሻል ሚዲያ ያለ ቪፒኤን ጥርት ያለ የኢንተርኔት አገልግሎት ታገኛላችሁ ማለት ነው። የተከበራችሁ ቤተሰቦች በመጨረሻም ማለት የምፈልገው ነገር ቢኖር በእንግሊዝኛ ዩቲዩብ እየገባችሁ ከድር አለማየሁ ብላችሁ ሰርች በማድረግ ሰብስክራይብ እንዲሁም የደወል ምልክቷን እየተጫናችሁ ሰፖርት ብታደርጉኝ ለእኔ ብዙ ጊዜ መነቃቃት ስለሚሆነኝ ይሄን እንድታደርጉ ሞክራለሁ። እኔም በቻልኩት ማውቀውን ነገር ሚዲያ ላይ ይዤ ለመምጣት ሞክራለሁ። እናንተም በዛ በኩል ሰፖርት ብታደርጉኝና ዩቲዩብን ብታሳድጉልኝ ይበልጥ ሁለታችንም ተጠቃሚዎች እንሆናለን ብዬ አስባለሁ። የዛሬው ፕሮግራም በዚህ ዘጋው። ማሰላማ